ትእዛዝ ከሆነ ፈተለቀቃት። በቃ በደንብ የሚይዛት ጋር ትሄድ። ምን ይሆናል መሰለ በቃ ሳትወድ በግዷ ያለመወደድ ስሜት ይሰማታል። ያለመፈለጋ የመጠላት ከዛ በዛ ጋር መጥቶ ደግሞ በጣም ታምሪያለሽ ቆንጆ ነሽ ምናምን ሲል እመኔ ነፍሷን ነው የሚወስዱ ነፍሷን። ከዛ መክረ ዘክረ ጸበል አስጠጥምቀ አትመልሳትም። የታመመው ስሜቷ ነው። ሰውየው ያከመላት ስሜቷ ነው። ሰምታ አታውቅም። በዛ ክፍተቴ ላይ የሆነ ሰው መጣና ቴንኪዩ ኢሞሽናል ፔን ነው ያኛው የስሜት ህመም ነው። ሰንበዲ መጥቶ ስሜቷ ጋር ጥልቃል። ለምሳሌ አንተ 24 ሰዓት ጥሩ ነገር ስታደርግል አንድ ቀን ቴንኪዩ ለማታውቀው እነዚህ አክብረሽኝ የራሱ ቁጭ ብለሽኝ ስላወራሽ በጣም ነው የማመሰግነው። በዛ ላይ ደግሞ በጣም ታምሪያለሽ። እኔ እገረማለሁ እዚህ ሀገር በጣም ስነ ስርዓት ያሉ ሴቶች አሉ ሲል ደንገጥ ትላለች። ሲያፕሪሼት የሚያደርግ ሰው አለ። 10 ዓመት እኮ አንተ ዋጋ ከፍለ ሊሆን ይችላል። 10 ዓመት ተመሳሳይ አይነት ስብከት አውርተ ሊሆን ይችላል። በቃ በዜሮ ትባዛለ። ለምን ሴት ልጅ ባይኔቸር አፕሪሼት የሚያደርጋትን፣ የሚያደንቃትን፣ የሚስማትን፣ የሚያቅፋትን፣ አይዞሽ የሚላትን ከጎኗ የሚቆምን ወንድ ትወዳለች። የሆነ ሰው አንተ ያጎደልከው ነገር እዛ ጋር ካደረገ እመነኝ ከዛ በኋላ ያንተ ንግስና ወንበር ለሌላ ሰው ሰጥተሃል።